እንግዲህ የዛን ቀን አርብ ዕለት ነው። ቀኑ አርብ ነበር። እኔን በጣም ያበሳጨኝ ያ ቀን ነው። ሐሙስ ዕለት ተገናኝተን ነበረ። ሐሙስ ተገናኘን። ሐሙስ ዕለት የሆነ ቦታ ተገናኘን። ባይዘው ወይ ማለት ነው በእያንዳንዱ በሚሆን ነገር ውስጥ ኤቢ ማርሻል አውርቶኝ እንደማያውቅ እንድታውቁ ፈልጋለሁ። እሺ ታብታቡን እባካችሁን ልለምናችሁ ታብታብ አድርጉ። ኮመንቱን ዝጊው እያሉኝ ነው። አሁንም ድጋሜ ኮመንቱ ይዘጋ የምትሉ ሰዎች እውነቱን ነው የምናገረው። እውነቱን ነው የምናገረው እንዳለ እውነቱን፣ ውሸት የሚወጣ እንድም ነገር የለም። ኮመንት ይዘጋ። እሺ አመሰግናለሁ። በቃ ኮመንቱን ልዘጋው ነው ጋይስ። በድጋሚ በመጣ ጥያቄ ነው እንግዲህ የምዘጋው ኮመንት ወደ ኮመንት እንዳላይ ነው። ከዛ ኮመንት እንደገና መልሼ ከፍታለሁ ማለት ነው። እሺ ግን የእናንተ ታብታብ እንዲቀጥል እባካችሁን። ምክንያቱም እዚህ ላይ መቆየት ካለብኝ ታብታብ ማድረግ አለባችሁ እንዳይዘጋብኝ ነው። አርብ ዕለት የፊታችን አርብ ደወለልኝ። አራውንድ ስንት ሰዓት መሰላችሁ? 9 ሰዓት ከ45 አካባቢ ጠዋት ማለት ነው። ደወለልኝ እና ወጣሁ። እሺ ብዬ እመጣለሁ አልኩት። ስራ ቦታ ስለነበርኩ ከዛ ወጥቼ ሜትሮ 2 ሜትሮ ይዝና 1 ባስ ይዝና ቤት ይደርሳለሁ። ሁሌ እንደዛ ነው የሚሆነውና ስሮጥ በቃ ወደ ሜትሮ ስቴሽን ሄጄ ስገባ ቶሎ በይ ሚል ድጋሚ መደወል ነበረ እና መጨረሻ ላይ ታዩና ነው የተባልኩኝ። መኪናውን ትተሹ እዛው የቆመበት ቦታ አንቺ ብቻ ነው የተባልኩኝ። ሄድኩኝ። የሄድነውም አርቲ ኢንስፔክሽን ሴንተር ነው። መኪና የሚለዋወጥበት ስም የሚዘዋወርበት ቦታ። እዛ ቦታ ላይ ስንሄድ ሻጮች ነበሩ፣ የመኪና ሻጮች። እኔ ደግሞ የመሰሉኝ እነዚህ ሻጮች የዚህ የተሰጠኝ ጊቫዌይ የተሰጠኝ መኪና ሻጮች እንጂ እኔ ሌላ መኪና እንደተገዛ ማቀው ነገር የለም። እግዚአብሔር እኔ በዋሽ የናዝሬቱ ኢየሱስ ያያል። ዓለምን መዋሸት እንችላለን፣ ነገር ግን ራሳችንንና እግዚአብሔርን ግን አንዋሸው። ጠዋት ነው አልኳችሁ፣ አርብ ቀን ነው አልኳችሁ። ይሄን እንዳትረሱ። ኢማራት ላይ የምትኖሩ ሰዎች አርብ ለታ የሰላት ሰዓት እንደሚከበር ታውቃላችሁ። ዋትኤቨር የጁማ ሰዓት ምንም ረጅም ጋፕ ነው የሚኖረው እና እኔ ከዚህ ሮጬ ቤቴ ደርሼ እስክመለስ ጊዜ ስለማይኖር ብቻ መኪናውን ትተሹ በታክሲ እዛ ቦታ ነው የተባልኩኝ። መኪናውን ትቼ ሄድኩኝ። እዛ ደረስኩኝ። አይገኝም እሱ። በነገራችን ላይ ሁሉ ጊዜም ኤቢ ማርሻል የቱም ቦታ አይኖርም፣ ስልክም አያወራኝም። እኔ ጠቅላላ ሁሉን ነገር የምጨርሰው የእሱ ቀኝ እጅ ከሆነ ልጅ ጋር ነው እና አናግሩኝ። እዛ ሲሄድ እሱና ሻጮቹ ነበሩ እና ሰላም ምናምን ተባባልን። ከዛ ቁጭ ብዬ መጠበቅ ጀመርኩኝ። ነገር ግን ከሰላት ከጁማ ሰላት በኋላ ኑ ተብለን ቁጥር ከተሰጠን በኋላ ወደ የቤታችን እንድንሄድ ታዘዝን። እነሱም አሁን እኔ ምንድነው እያንዳንዱ የሚሆነውን ነገር የማላቅ ተደርጌ ስታሰብ ያ ቅር ይለኛል። አይኖ የዛን ያህል አልተማርኩም፣ ፐርፌክት አይደለሁም። የእውቀት ደረጃዬ ውስን ሊሆን ይችላል፣ በእድሜም ሊሆን ይችላል፣ ነገሮች እድሜም ስለሄደ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። አጋዥም አጋርም ወዳጅም ከቅርቤ ካጠገቤ ቆሞ ይሄ እንደዚህ ነው ይሄ እንደዛ ነው ብሎ የሚናገርልኝ ሰው አልነበረም። ግን በዛን ሰዓት አይ የሚባል ነገር አለ ታውቃላችሁ መቼም። አይ በቃ ለከሳት ቀጠሩን ሲባል ያ እዛ ጋር ሊያልቅ ነበር ማለት ነው። እኔ እያንዳንዷ አሁን ማውራትን ነገር በኋላ ስለምመጣባት እንዳትረሷት። አይ በቃ አሁን ለከሳት ቀጠሩን ሲል እና እንዴት ይደረጋልኩት። በቃ ቀረጻ መኖር ስላለበት ስለተባለ ነው። ቀረጻም አላለኝም። ልብስሽን ቀይረሽ ነይ፣ ስልክ ያወራል፣ ልብሷን ትቀይር በዩኒፎርም ነው የመጣችው ምናምን ብሎ ሲል ያው ከዛ ያለው ድምጽ እንድቀይር ነግሮታል። ሄጄ ልብሴ ልቀይር ፕላስ ደግሞ ያው ያለውን መኪናውን እቺኛዋን መጀመሪያ ጊቫዌይ የተሰጠችኝ መኪና ይዤ ልሄድ ወደ ቤት መጣው።
ይሄ ሁሉ የሆነው አርብ ነው የባለፈው ያሁኑ ከተወሰኑ ቀናት በፊት የነበረችው አርብ ማለት ነው። ከዛ አንድ ቀን ቀደም ብሎ ግን ያው በአደባባይ እናንተ ያያችሁትን 6000 ድርሃም ሰጥቶኛል። 6000 ድርሃም መሬት ወድቆ አታገኙ። ወይም ደግሞ ዛሬ ከጥግ እስከ ጥግ 1 ሚሊዮን ህዝብ የተመለከተው የእርዳታ ጥሪ ላይ 1 ሚሊዮን ህዝብ አይቶታል። ግን አንድ ሰው ነው የሰጠኝ። እሱም ኤቢ ማርሻል ነው የሰጠኝ። በተጽኖ በሉት በምንም በሉት እሱ ነው የሰጠኝ። ለዚህ ያለ ማመስገን አልችልም። እውነታውን ደግሞ ከመናገርም አያግደኝም። በቃ እውነታው እንዲታወቅ ስለምፈልግ ነው። እኔ እዚህ ጋር የቀረበልኝ ምርጫ አለ ወይስ የለም? ይሄንን ነው የምነግራችሁ። ነበረ ምንድነው የምትፈልጊው? ነጩን ነው ይሄንን ነው ስባል ይሄንን አልኩኝ። በሰዓቱ ስለምንም ዕውቀት ኖሮኝ አይደለም፣ ስላማረችኝ ነው የመረጥኳት። ወሰድኩ እሱን። ከዛ ወደ ገደለው ስገባላችሁ መኪናውን ይዤ ሄድኩኝ። መኪናውን ይዤ ሲሄድ ልብስ ቀይረሽ ነይ ስላሉኝ ልብስ ቀይሬ ሄድኩኝ። ከዛ በጣም ኤቢ ማርሻል እዛ ቦታ ላይ ተገኝቶ ቀረጻ አለ ነው ያሉኝ። ለቀረጻው እንትን አልኩኝ ሄድኩኝ። ከዛ በኋላ ምንድነው ያለኝ መኪናው ተቀይራለች ሲለኝ ደንግጫለሁ በሰዓቱ ማለት ነው። እና እቺኛዋ መኪና እንደዚህ ቆማለች። እቺ አሁን የሚሰጠኝ ጊቫዌይ ሰጠኝ መኪና ቆማለች ኦሬዲ። እና የመኪናሽን በጣም በተጣደፈ ሰዓት ስለሆነ ከሆነ ሰው ነው የገዛነው። ያ ሰው ትራቨል አርጓል ሳይነግረን ትራቨል አርጓልና ለማዞር አንችልም። እንዳረሱ ከዚህ ጋር እንዳትረሱ ለማዞር አንችልም። ግን አለኝ እጠብቃለሁ ካልሽ እጠብቃለሁ፣ ሰውየው ከተሳፈረበት ቦታ እስኪመጣ እጠብቃለሁ ካልሽ እኔ አሁን እንዴት አድርጌ ነው እነዚህን ሰዎች መዝጋት የምችለው? ለጌም የሚልኩ ሰዎች አረቦች ናቸው ደግሞ በብዛት ኢቭን እንኳን ዲክላይን ስታረጓቸው የማይገባቸው ናቸው። በቃ ደረኩኝ እኔ እና ለማንኛውም ግን በሰዓቱ ያው ምርጫ ሰጠኝ። ተጠብቂዋለሽ ወይስ አትጠብቂውም? ይሄንን ተወስጃለሽ አለኝ። ምንድነው የመጀመሪያ መልሴን ተመልከቱ። ነገሮች ሁሉ ትርክርክርክ ስላሉብኝና ሊዱዬ ስለፈራሁኝ ብቻ ውስጤ ኮምፎርታብል ስላልተሰማኝ ብቻ ቢቀርብኝ የመኪናው ጊቫዌይ ይሄ የኔ ንግግር ነበር። በነገራችን ላይ ገንዘብ ስለሰጠኝ ነው ይሄን ያልኩት። ምክንያቱም ሕፃን ልጅ ምን ብልህ ልጅ የሰጡትን ይዞ ነው የሚያለቅሰው። መኪናውን አልከፈትኳትም፣ አላየኋትም፣ ምንም አላልኩም። ከዛ በጣም ብዙ ችግሮች ነው ያሉባት መኪናዋ አላየኋትም። እዛ ከዛ ጋር ቪዲዮ ሰራን። እዛችሁ ቦታ ላይ ቪዲዮ ተሰራ። እናንተ አይታችሁታል። ያው ለመቀየር እንደተገደደ ሰውየው ትራቭል እንዳረገ ቪዲዮ ተቀረጸ። ከዛ በኋላ ሄድን ወደዛ ወደ ጧት ወደ ተጀመረበትና ወደ አልተሳካው ጉዳይ ሄደን መኪናዋ በኔ ስም ዞራ ፕላት ነምበር ተሰጥቶን ተነስተን መጣ። ወዴት? ወደ ጋራዥ መኪናዋን ልንወስድ ማለት ነው። ያቺ መኪና ቆማ ይቻታል። እውነቱን ስነግራችሁ ግን ከውጪ ብቻ ነው ያየኋት፣ ከውስጥም አላየኋትም። እዚህ ጋር በሁሉም ነገር ብሌም ማድረግ መብታችሁ ነው። እኔ አልዋሽም፣ የምዋሸው ነገር አይኖርም። ምክንያቱ ደግሞ ነገርኳችሁ። መጀመሪያው ደረጃ እኔ ጋር ሰው የለም፣ እኔ ሰው የለኝም። ኦኬ፣ ሰው የለኝም። ኦኬ፣ ፕላስ ደግሞ የዛን ያህል እውቀት ላይኖረኝ ይችላል። የዛን ያህል ነገሮቹ ድብርብር ሲሉ የምትወስኑትን ውሳኔ አታውቁምና እሱ ወደሚሄድበት ቦታ እኛም ጨርሰን ወደ መኪናዋ ማምጣት ሄድን። ከዛ በኋላ መኪናዋን አየኋት። ከዛ በር ሊከፍት እሱ ማለትም የኤቢ ማርሻል ቀኝ እጅ ሊከፍት እንደዚህ ሲያረጋት በሯ ራሱ ወደ ውጭ ወጣች። ከዛ በሯ እንዲህ በቃ ጫፍ ላይ ደርሳለች ልትነቀል ማለት ነው። ከዛ ደነገጥኩኝ።
ከዛ በቃ ቀጣውን የኋላውን በር ልከፍት ስል አይከፈትም። ከዛ ቁልፍ ፈለገና ቁልፍ ሲያገኝ ቁልፉ በቃ ቢሆን ስብርብር ያለ ነገር አለው እና ሊከፍት ሲል እምቢ አለው። ከዛ እንደዚህ ብዬ ሳይ ያው መኪናን ማለት ነው እንኳን አይደለምና የዛሬን እኛ ሳንወለድ አባቶቻችን ሳይወለዱ በፊት የነበረችውን የመጀመሪያውን ሊዱዬ የኔ ፍቅር አመሰግናለሁ። ሊዱዬ የኔ ቆንጆ የኔ እህት የኔ ትክክለኛ መከታ አመሰግናለሁ። ሁሌም አብረሽኝ እንዳለሽ አውቃለሁ ሊዱ። ኧረ በመድኃኔዓለም እዛው ልጁ እያለ ማለት ነው እዛው እያለ እኔ እቺን መኪና ልወስዳት ትቅርብኝ። ሌላ ነገር አይደለም። እኔ ምንም ቦታ የትም ቦታ ማልሄድም ምንም አልናገርም። መኪናዋ ብቻ ትቅርብኝ፣ ችግር የለውም። በቃ እናንተ የሰጣችሁኝ ገንዘብ አለ፣ ቪዛይን አሰርቼ ወደ ራሴ ህይወት ወደ ስራ ይገባሉ ነው ያልኩት። በነገራችን ላይ ማለት ነው ቅድም እዚህ ቲክቶክ ላይ ከፍታችሁ ከነበራችሁ ሰዎች እንትን ያዝ እያደረገኝ ነው አይደል? ታብታቡ ወርዶ ነው መሰለኝ አላ